الله أكبر الله أكبر جدًا በመስጊዶች ላይ ያስተምር ነበር ተብሎ ተጽፏል። መስጊድ ደግሞ የሙስሊሞች ነው። ስለዚህ ኢየሱስ ክርስቶስ ሙስሊም ነበር። ስለዚህ የኢየሱስ ክርስቶስን ሃይማኖት ለማጥፋት የሚተጋን ሰው አንተ እንደ አንድ ቁጥሩን አንቡት ምዕራፉን አንቡት አሏቸው። ያንን ቆሻሻ ነገር ሲያዩ አበዱ። ናና ከሙስሊሞች ፊትህ ተችው አሉት። እዚህ መተው ካወሩ እኔ ገና እንደመጡ ቁሜ አጨበጭባል። አሲያ ነው አሲድ የበላሽ አሲድ ላይሽ ላይ እስከሚደፋ ድረስ ክብርሽን ይዘሽ ቁጭ በይ። አንቺ ያሹን አፍ እኛም አለን እንከባበር ብለን አንተን አለው እውቀት አለው የሚል ከሆነ እውቀቱ ካለው ማውራት እንችላለን። መሃል ላይ ዳኛ ተቀምጦ ዳኛ መኖር አለበት። ሶስተኛ ታንክና ኦርቶዶክሶች መነጋገር አለብን ብለው ደረታቸውን ነፍተው መጥተዋል። ሙስሊሞችም ደረታችሁን ነፍታችሁ በነብዩ መሐመድ ጉዳይ ላይ ወደ ሙሉ ቪዲዮ እንሂድ ማለት ነው። በወፍ በረር ያያችሁትን ይመስል ነበረ። አሁንም ከሁሉም ወገን ትንኮሳዎች እንደቀጠሉ ናቸው ማለት ነው። በነገራችን ላይ እና ዮኒ ማኛ የተናገራቸው ነገሮች እኔ ይገዙኛል። ተሰባስበው በጽሞና በመልካም በሆነ ስነ ምግባር ቢለይላቸውና ቢወያዩ በመረጃና በማስረጃ ጸያፍ የሆኑ የሰውን ሃይማኖት በማይነካ መንገድ ቢወያዩና ቢለይላቸው መልካም ነው ብዬ ነው ማስበው ማለት ነው። ተወካይ ሁላችሁም አቅርቡና ይለይለት እያልኩ ነው እኔም ማሳስበው ማለት ነው። ብዙ ሰዎች ከታች ስለሚመለከቱት ይሄንን ጉዳይ እንደስከዛሬው ዘለፋ የሌለበት በጥንቃቄ ምክንያቱም እኔ ምከሌ ነኝ የሚባለው ነገር እየተጠናከረ ስለሄደ ስነ ስርዓት ባለው መንገድ ቢደረግ ከተደረገ ማለት ነው ከተደረገ ስነ ስርዓት ባለው መንገድ ቢደረግ ባይ ነኝ። እስኪ ያሉትን ነገር ወደ ቪዲዮ እንሂድ። እስኪ ቤተሰቦች ሰብስክራይብ ያላረጋችሁ ሰብስክራይብ በላይክ ጀምሩ። الله أكبر ምን ተፈጥሮ ነው ጋይስ? ከፍጥሪያ በኋላ ይመስላል። الله أكبر الله أكبر جدًا ምን ተፈጥሮ ነው ጋይሶች? ይሄ ቪዲዮ በጣም እየተዘዋወረ ነው ያለው። ምን ተፈጥሮ እንደው እስኪ ኮሜንት አድርጉ እስኪ። جدًا ቪዲዮ ስለበላ ሰላም ሰው ነው በቃ ሰላም አይሰማም በቃ ዝም ብለን እንደማክስ ያው ዛጋ ንብታቸው ይሩጡ ነው ማሳያቸው ይያለ ለሱልን ማንኛውም በእስልምና ላይ ትችት አለኝ የሚል ማንኛውም ሰባኪ ካለ ናና ከሙስሊሞች ፊትህ ተችው አሉት። እዚህ መተው ካወሩ እኔ ገና እንደመጡ ቁሜ አጨበጭባለሁ። ቁሜ እንደዚህ አጨበጭባለሁ። ወጣችኋል ኑና ወሩት እዚህ ጋር ከሙስሊሞች ፊት መታችሁ ያውና በሉኝ እያልኩኝ ዝግጁ እየጠበቅኳቸው እኔ ትንሹ ላይ ሆንላችኋለሁ። እናንተን ትልቁ ላይ አድርጌያችሁ እናንተ በምትፈልጉት ርዕስ ላይ በዚህ ጉዳይ ላይ አሁን ወጣችኋል። ይሄ ነው ሙስሊሞች ላይ ተችታለኝ ግን ከሙስሊሞች ፊት መጥቶ የተች ችግር የለም። ያ እኔ ተቻላችሁ ተቹ ግን እዚህ መታችሁ ብቻችሁን ነው ጽጽር ትምህርት ያመጡት እነሱ ናቸው። ኦኬ መጥተዋል። እነሱ ያመጡትን የንጽጽር ትምህርት እኛ በሜዳችን ነው ስንመልስ የኖር ነው። በመጽሐፍ ቅዱስ ነው ስናስረዳቸው ላያምኑ ላይጠመቁ እነሱ ያመጡትን ጥመት እኛ ስንመልስ ነው የኖር ነው። መጽሐፍ ቅዱስ ላይ ተንተርሰን እነፎይ ምንድን ነው ያደረጉት? ቆይ የመጽሐፍ ቅዱሱ ይቅር የእናንተን ቁርአን ደግሞ እንግለጠው የእናንተን ሐዲስ እንግለጠው አሉና አንቡት አሏቸው። ቁጥሩን አንቡት ምዕራፉን አንቡት አሏቸው። ያንን ቆሻሻ ነገር ሲያዩ አበዱ። ለምን ተነበበ ለምን ተገለጠ ካልሆነ በስተቀር አንዳችም ስድብ አንዳችም ነገር አላነሳባቸው። አንዳችም ክፉ አልተናገራቸው። ይሄ ሲባል ይሄ ነው ይሄ ሲባል ይሄ ነው እያለ ነው መልስ አንተናየውና ገባው። ያው ኦኬ ናይስ እና ምን አዲስ ነው? በመጀመሪያ ደረጃ ሰላም ብያለሁ። አኬ እንዴት ነህ? እኔ አለሁ አልሐምዱሊላህ። ኦርቶዶክስ እቅበተ እምነት ላይ ከሚሰሩ ልጆች መካከል የማከብረህ ሰው ነበርክ። ነገር ግን አንድ እንደማከብረው ሰው ግን አንድ ስህተት አገኘሁብህና ትንሽ ታዘብኩኝ።
ምክንያቱም ይሄ ልጅ አሁን አምጥተው ያወራው ወገናችን እፎ የሚባል ልጅ ምንም አይነት እውቀት የለውም። የሰነ መለኮት እውቀት የለውም። ክሪስቶሎጂ ላይ ምንም እውቀት የለውም። ነገረ ስላሴ ላይ ምንም እውቀት የለውም። ቴክስቹዋል ክሪቲሲዝም ላይ ምንም አይነት እውቀት የለውም። ሌላ ይቅርና ባይብል ባለፈበት ሁላ ያለፈ አይመስለኝም ሁላ እና ይሄን ሰው ግን አምጥተ እንደ ጀግና ማወዳደስ እና እንደ አንድ እንትን ማሞካሸት በጣም ያስታዘበኝ ወይም የታዘብኩ እኔ በግሌ ማለት ነው። እና ይሄንን ነገር እንድታስተካክል ነው። ምክንያቱም አንድ ሃይማኖተኛ ሰው ከሚባል ሰው የሚጠበቅ ነገር ልጁ አያደርግም። አደባባይ ላይ በቪዲዮ ወጥቶ እጁን በብልቱ ውስጥ ከቶ የዘር ፍሬውን የሚያሳይ ጋጠ ወጥ የሆነ የኢትዮጵያዊነት ስነ ምግባር እንኳን የሌለው እኛ ኢትዮጵያውያን ተቆንጥጠን እንደዚህ ነውና ተመጅልገን ነው ያደግነውና ነገር ግን እንደዚህ አይነት እንኳን ስርዓት የሌለው ሰው ነው፣ ስነ ስርዓት የሌለው ሰው ነውና ጭራሽ ደግሞ የሚያሳዝነው ከስር ያሉ አጨብጫቢዎችና ምንም የማያውቁ የሆነ በእስልምና ጥላቻ ብቻ የሚያጨበጭቡ ሰዎች ናቸው ልጁን ወደ ጥፋትም እያዳረጉት ያለው ማለት ነውና ይሄን ማድረግን በጣም እኔ እንትን ብያለሁ ራሱ በጣም ነው የታዘብኩት። በመቀጠል ይሄ ልጁ እየተሳደበ የሚያለው አንደኛ የኢየሱስን ሃይማኖት ነው። በ1979 ባይብሉ ላይ በግልጽ ቋንቋ ኢየሱስ ክርስቶስ በመስጊዶች ላይ እንደሚያስተምር በማቴዎስ ወንጌል ምዕራፍ 6 ቁጥር 2 ላይ እና እንደዛው ደግሞ ማቴዎስ ወንጌል ምዕራፍ 6 ቁጥር 5 ላይ በመስጊዶች ላይ ያስተምር ነበር ተብሎ ተጽፏል። መስጊድ ደግሞ የሙስሊሞች ነው። ስለዚህ ኢየሱስ ክርስቶስ ሙስሊም ነበር። ስለዚህ የኢየሱስ ክርስቶስን ሃይማኖት ለማጥፋት የሚተጋን ሰው አንተ እንደ አንድ አዋቂ ሰው አምጥተህ ስታሞካሽ በጣም ነው የሚያሳዝነውና ይሄ ነገር እንድታረም ልነግርህ ብዬ ነው። ኖ ይሄ ልጅ በቃ እንትን አለው እውቀት አለው የሚል ከሆነ እውቀቱ ካለው ማውራት እንችላለን። መሀል ላይ ዳኛ ተቀምጦ ዳኛ መኖር አለበት። ሶስተኛ ያው ደቂቃ ትንሽ እንትን ስለሚል ዳኛ ተቀምጦ ስላሴ ነው እውነት ተውሂድ በሚል ምክንያቱም በየትኛውም ሰዓት ወንጌልን ለሰዎች ማሰራጨት አይደለ ዋና ዓላማችሁ፣ ለሰዎች ማስተማር አይደል? ይሄንን ዓላማችሁን ተጠቀሙና ይሄንን የወንጌልን ለዓለም ስበኩ የተባለው ያንን ዓላማውን ተጠቀሙትና እንትኑን ሐሳቡን ተጠቀሙትና ወንጌልን አድርሱ። ስለዚህ ተውሂድ ነው ስላሴ በሚል ከኔ ጋር ዲቤት መግባት እንችላለን። አመሰግናለሁ። መልካም ቆይታ። ቪዲዮን ሼር አድርጉ። ወሰላሙ አለይኩም። ለዚህ ብለ እኔ በእናንተ ያወጣችሁትን አውጥቻው እኔ ኃጢአት መግባት አልፈልግም፣ ግን እንከባበር ነው እንከባበር። አንድ ደግሞ ካናዳ የምትሆኝ አንድ ቀንዳም አይሻ ነው ምናምን የምትባይ ቀንዳም ሴትዮ አለሽ። አርፈሽ ከተቀመጥሽ እመብርሃን ምስክሬ ነው አልፋታሽም። ክብርሽን ይዘሽ ተቀመጪ፣ ክብርሽን ይዘሽ ተቀመጪ። አንቺ ቀንዳም ሚኒስከር ካርገሽ ተሽከርክረሽ ስትኖር የነበርሽ ነሽ። ሃይማኖትሽን ይዘሻል። ሃይማኖትሽን ያከበርሽው ክርስቲያን ልትሰድቢ ሳይሆን ሃይማኖትሽን ይዘሽ ሰው እድሜ በጫረ ቁጥር ወደ እግዚአብሔር እየተጠጋ እንደሚሄድ ሁሉ አንቺም እድሜ ሲጭር ዘለሽ ስታበቂ አላህሽን ይዘሻል። ስለዚህ ሃይማኖትሽን አክብረሽ ትኖሪያለሽ እንጂ አንቺ ወጥተሽ ክርስቲያን ረዱ አረብ ሀገር የሚኖሩትን ክርስቲያኖችን በሏቸው ፍረጣቸው ስትይ እኔም አንቺን አፍሽ ከላይ እስከታች እስክትገሚ ድረስ አግማምቼ ነው የምተውሽ። ተከብረሽ ትቀመጫለሽ፣ ተከብረሽ ኑሪ። አሲያ ነው አሲድ የበላሽ አሲድ ላይሽ ላይ እስከሚደፋ ድረስ ክብርሽን ይዘሽ ቁጭ በይ። አንቺ ያሹን አፍ እኛም አለን እንከባበር ብለን ነው። አሲዳ ክብርሽን ይዘሽ ቁጭ በይ። እንግዲህ ሰሞኑን የተፈጠረው በእስልምና፣ በፕሮቴስታንት፣ በኦርቶዶክስ በጣም ቀውጥ እየተፈጠረ ነው። በፎይ ጉዳይ፣ በሁሉም ጉዳይ ሃይማኖት መከባበር አለብን። በጣም አምናለሁ። ለመከባበር ግን ሜዳ ያስፈልገናል ይመስለኛል። ሁላችሁ የምትቃወሙ አይመስለኝም። ለመከባበር እውነተኛ ሀቅ አለኝ የኔ ትምህርት ልክ ነው የሚባል ነገር አብዛኛው በሙስሊሙም በፕሮቴስታንቱም በኦርቶዶክስም መጥተዋል። ስለዚህ የኦርቶዶክስና የፕሮቴስታንት ወንድሞችና እህቶች ምነው ብለውኛል። እንዲሁም ሙስሊሞች ለምን በአንተ ሜዳ ላይ በስነ ስርዓት ሰዓት ተይዞ አንነጋገርም? በማ ጉዳይ በክርስቶስ በኢየሱስ ክርስቶስ ጌትነት ጉዳይና እንዲሁም ደግሞ በነብዩ መሐመድ ትክክለኛ ነብይ ናቸው አይደለም በሚለው ላይ መተን እንነጋገር። ከቁርአንና ከሐዲስ ጋር እንዲሁም ከመጽሐፍ ጋር እያጣቀስን መነጋገር አለብን። ይሄ ሜዳው ይከፈትልን። ደቂቃ እያዝ ማንም የሚያውቀው ፔጅ ነው ያንተ ፔጅ። እንደማታዳላ ህዝቡ ያውቃል። ቁጭ ብለን እንነጋገር ተብሎ ጥሪ ተደርጓል። እፎይ ለዚህ ጉዳይ በጣም ደረቱን ነፍቶ የሚመጣ ልጅ ነው። መሐመድ የሚባል ከፕሮቴስታንት ከሙስሊም ወጥቶ ወደ ፕሮቴስታንት የመጣ ወንድም አለ መሐመድ የሚባል እሱም ፈቃደኛ ነው። በሙስሊም የምትፈልጉት ሰው
ንገሩኝና መጥቶ እንዲነጋገር መደረግ አለበት። ስለዚህ በነብዩ መሐመድና በኢየሱስ ክርስቶስ መካከል ባለው ነገር ላይ ፕሮቴስታንትና ኦርቶዶክሶች መነጋገር አለብን ብለው ደረታቸውን ነፍተው መጥተዋል። ሙስሊሞችም ደረታችሁን ነፍታችሁ በነብዩ መሐመድ ጉዳይ ላይ ጥያቄና መልስ አለን የምትሉትን በሙሉ ስለ ክርስቶስም ይዛችሁ ነውና ውይይቱ መድረኩን ከፍቼዋለሁ። ስለዚህ ሙስሊም ወንድምና እህቶቼ አሳውቁኝ። ስድድብ የሌለበት ምን የሌለበት ከማስረጃና ከመረጃ ውጪ ማላምንበት ነገር ትነጋገራላችሁ። በማስረጃ ነብዩ መሐመድ እንደዚህ ናቸው ሲባል በማስረጃ፣ ኢየሱስ ክርስቶስ እንዲህ ነው ሲባል በማስረጃ ከመጽሐፍ ቅዱስም ከምንም በገባችሁ አቅም መታችሁ እንድታስረዱን ጥሪውን ተቀብያለሁ። ስለዚህ የኦርቶዶክስ ወንድም እፎ ያለ ከፕሮቴስታንት መሐመድ የሚባል ወንድም አለ። አሁን ከሙስሊም ነው የሚፈለገው። ከሙስሊም ጥሪያችሁን ንገሩኝ። ኤኒ ዴይ ፈልጉልኝ። አስተካክዬ መጥቼ ይሄንን ነገር እናደርገዋለን። በፍቅር ጸብ ሳይሆን በፍቅር ለአንዴና ለመጨረሻ ጊዜ ይሄ ነገር እንዲዘጋ ማድረግ እንችላለን። ሰላማችሁ ብዝት ይበል። ይሄ ነው መልእክቴ። ለሁሉም ሼር አድርጉ። ይህንን ነገር ለመጨረሻ ጊዜ በሜዳው ተገኝቶ ሁሉም ሀሳቡን ገልጾ ተማምኖ አሸናፊው አሸንፎ በዛ መንገድ የሚሄደው ይሄዳል፣ የማይሄደው አይሄድም። ይሄና ሰላም፣ እንዴት ናችሁ? ሰሞኑን አንዳንድ ጽንፈኞች መንግስት ትኩረቱን ኢኮኖሚ ላይ አድርጎ እንዳይሰራ ከዘር ፖለቲካ ወደ ሃይማኖት ብጥብጥ ለማስገባት ሲሰሩ ተመልክተናል። ይህ ነገር እንደማዋጣቸውም እያስጠነቀቅናቸው እንገኛለን። መንግስትን በእንደዚህ አይነት ሁኔታ ከስልጣን እናስወርዳለን፣ መንግስትን አጣብቂኝ ውስጥ በመክተት እንደዚህ አይነት ፖለቲካ እናራምዳለን ብላችሁ የምታስቡ ቆም ብላችሁ አስቡበት። መንግስትን በእንደዚህ አይነት ሁኔታ በፍጹም ከዓላማው ዝንፍ ልታደርጉት አትችሉም። የሃይማኖት ብጥብጥ በማስነሳት መንግስት ተቀባይነቱን እንዲያጣ ለማድረግ የሄዳችሁበት ርቀት ዋጋ ያስከፍላችኋል።